ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የትም የማታገኙትን ምስጢር የምነግራችሁ እሱም ምንድነው እያንዳንዱን ስኬል በቃላችሁ አውቃችሁ የምትጫወቱበትን ምስጢር እነግራችኋለሁ። ቪዲዮን በደንብ ሼር፣ ኮፒ ሊንክ ያደረጋችሁ ሰብስክራይብ ያደረጋችሁ ተከታተሉኝ። ወደ ቪዲዮ እንሄዳለን። እሺ ቤተሰቦቼ በጣም ወሳኝ ነገር እዚህ ጋር ነው ያለው። በደንብ ተከታተሉ። ይሄ ቲዮሪው የምጠቅመው ለምንድነው? ለኪቦርድ ብቻ አይደለም፣ ለጊታርም የተለያየ ሙዚቃ መሳሪያን ለመጫወት ይሄ በጣም ወሳኝ ነገር ስለሆነ ተከታተሉኝ። አሁን የሚያሳያችሁ ምንድነው የዲያቶኒክ ሜጀር ኢንተርቫል ነው። ኢንተርቫሉ እንዴት ይሄዳል የሚለውን በደንብ አስረዳችኋለሁ። በደንብ አድርጋችሁ ተከታተሉ። ይሄንን ካላወቃችሁ በጣም ሙዚቃ ላይ ትቸገራላችሁ። ስለዚህ መጀመሪያ ላይ ሜጀር ዲያቶኒክ ምንድነው? ሜጀር ዲያቶኒክ ስኬል ነው የማሳያችሁ። ኢንተርቫሉ ቶን ቶን ሴሚቶን ቶን 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 ሴሚቶን። ይሄንን በቃላችሁ ማለት የማትችሉ ከሆነ በጣም ትቸገራላችሁ። ለምን? እያንዳንዱ ለምሳሌ የሲ ዲያቶኒክ ከዛ የሲ ሻርፕ ዲያቶኒክ የሚባል አለ። ሁሉንም የ12ቱን ለማውጣት ምንድነው መጀመሪያ የሚያስፈልገን? እቺን በደንብ መለየት ነው። እቺ ምንድነች? ቲ ማለት ቶን ለማለት ነው። አሁንም ቲ ቶን ወይ ሙሉ ድምጽ ለማለት ነው። ኤስ ቲ ማለት ደግሞ ሴሚቶን ወይ ግማሽ ድምጽ ለማለት ነው። ቲ ያው ቶን ከዛ ግማሽ ማለት ነው። ስለዚህ በደንብ እቺን መረዳት እያንዳንዳችሁ መንገድ ስትሄዱ ራሱ የሜጀር ዲያቶኒክ ኢንተርቫል ከተባለ ቶን ሴሚቶን ቶን ሴሚቶን። ስለዚህ ሁለት ሴሚቶን አለ ማለት ነው። ሶስተኛና እዚህ ጋር ሰባተኛው ሴሚቶን ነው። ስለዚህ በደንብ አድርጋችሁ እቺን ከያዛችሁ በኋላ በሲ ሻርፕ በዲ ያላችሁ የፈለጋችሁትን ሜጀር ዲያቶኒክ በዚህ መሰረት ማውጣት ትችላላችሁ። ስለዚህ አሁን እኔ የሲን እየሰራው አሳያችኋለሁ። ከዛ አንድ ጨምሬ አሳያለሁ። እናንተ የ12ቱንም በዚህ መሰረት መስራት መቻል አለባችሁ። ለምሳሌ የሲን ልተውና ከሲ ሻርፕ ተነስቼ ላሳያችሁ። ለምን ሲ ከሆነ ትንሽ የተወሰነ ሰው ያውቃል የሲን። ስለዚህ ሲ ሻርፕ ላይ ልነሳ የሲ ሻርፕ ቶን ይላል። እዚህ ጋር የቶን ምልክት የሆነም የሙሉ ምልክት ስላለ ስለዚህ እዚህ ጋር ባለፈው ቪዲዮ ላይ አሳይቻለሁ። ሲ ሻርፕ ምናምን ግማሽ ነው ብዬ አሳይቻለሁ። አሁንም ላስረዳችሁ። ሲ ብዬ ሲ ሻርፕ ካልኩ ግማሽ ነው። ሲ ሻርፕ ብዬ ዲ ካልኩም ግማሽ ነው። እያንዳንዱን ሁሉንም ስነካ ግማሽ ድምጽ ነው። አሁን የተጠየቅኩት ምንድነው? የሲ ሻርፕ ቶን ነው ወይ ሙሉ ድምጽ ነው። ስለዚህ ምን ማድረግ አለብኝ? አንድ ዘለዋለሁ። ስለዚህ ዲ ሻርፕ ይመጣል ማለት ነው። አሁንም የዲ ሻርፕ ሙሉ ወይንም ቶን ነው ያለኝ ያለው። ስለዚህ ወደ ኢ ከመጣው ሴሚቶን ነው ማለት ነው። ምን ማድረግ አለብኝ? ወደ ኤፍ መምጣት አለብኝ ማለት። ስለዚህ ኤፍን እጽፈዋለሁ። ሶስተኛ ላይ ሲደርስ ኢንተርቫሉ ምንድነው የምለው? ሴሚቶን ነው። ሴሚቶን ስለሆነ የኤፍን ግማሽ ድምጽ ሄድ እያለ ነው። ስለዚህ እዚህ ጋር ግማሽ ድምጽ ነው የምለው። ከኤፍ ቀጥላ ምንድነው ያለችው? ኤፍ ሻርፕ ነች። ስለዚህ ቶን አይደለም እዚህ ጋር ተጠየቅኩት፣ ሴሚቶን ስለሆነ ኤፍ ብዬ ኤፍ ሻርፕ ላለው ማለት ነው። ከዛስ የኤፍ ሻርፕ ቶን ነው የምለው። የኤፍ ሻርፕ ቶን ማን ነው ደግሞ ምነው መዝለል መቻል አለብኝ። ከዛ ጂ ሻርፕ ይመጣል። ከጂ ሻርፕ ደግሞ እንደገና ቶን ይሄዳል። ኢንተርቫሉ ቶን ሴሚቶን ቶን ሴሚቶን ነው ብያለሁ። ከዛ የጂ ሻርፕ ቶን ሲሄድ ማን ይሆናል? ኤ ሻርፕ ይሆናል። የኤ ሻርፕ አሁንም ቶን ይላል። እዚህ ጋር ማወቅ ያለብን ቢ ብለን ሲ እንዳለ ሲ ሻርፕ እንደገና ይደጋግማል። ስለዚህ ወዴት እንሄዳለን እኛ አሁን? እዚህ ጋር ኤ ሻርፕ ነው መሆን ያለበት፣ ኤ ሻርፕ። ከዛ የኤ ሻርፕ ሙሉ ስላለኝ ወደ ቢ ከመጣው ግማሽ ነው። ሙሉ ለማድረግ ወዴት መምጣት አለብኝ? ወደ ሲ። ወይንም ኪቦርዱ ላይም የትኛው ሙዚቃ ላይ ሲ እንደገና ከቢ ቀጥላ እንዳለች ማወቅ አለባችሁ። ከዛ ወደ ሲ ይሄዳለሁ ማለት ነው። ከዛ ወደ ሲ እዚህ ጋር ሲ ነው የምትሆነው። ከሲ እንደገና ምንድነው ተጠየቅኩት? ሴሚቶን። ሴሚቶኑን የሲ ሴሚቶን ማን ይሆናል? ሲ ሻርፕ ይሆናል ማለት ነው። ስለዚህ አሁን ይሄ የሲ ሻርፕ ሜጀር ዲያቶኒክ ነው ማለት ነው። ከሲ ሻርፕ ስለተነሳው የሲ ሻርፕን አወርደዋለሁ። እዚህ ጋር ያሉትን ማን ነው የሚሆነው? የሲ ሻርፕ ሲ ሻርፕ፣ ከዛ ዲ ሻርፕ፣ ኤፍ ሻርፕ፣ ጂ ሻርፕ፣ ኤ ሻርፕ፣ ሲ ከዛ ሲ ሻርፕ ነው ማለት ነው። የሲ ሻርፕ በምንድን ነው ይሄ የመጣው?
እዚህ ጋር ባሉት በፎርሙላቸው የሜጀር ዲያቶኒክ ፎርሙላ ሁሌ መያዝ አለባችሁ። ቶን ቶን ሴሚቶን ቶን 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 ሴሚቶን። ይሄ የትም ዓለም ብትሄዱ የሜጀር ዲያቶኒክ ኢንተርቫል ከተባለ ይሄ ነው። ወይ የሜጀር ዲያቶኒክ ፎርሙላው ምንድነው ከተባለ እቺ ነው መያዝ አለባችሁ። ዝም ብላችሁ በመንገድም ሆነ ሙዚቃ መጫወት ፈልጋለሁ ካላችሁ የትኛውንም ሙዚቃ ኪቦርድ ብቻ አይደለም ጊታር፣ የፈለጋችሁት ሙዚቃ መጫወት ፈልጋለሁ ካላችሁ ቅድሚያ ማወቅ ያለባችሁ እዚህ ጋር ያሉት 12ቱን ኦርደር ፊደሎችን በደንብ ማወቅ፣ ከዛ ቀጥሎ ያንዳንዱን የቅኝቶችን ፎርሙላ በቃላችሁ መያዝ መቻል አለባችሁ። አሁን ደግሞ የምሰራው የማንን ልስራላችሁ? እስቲ የጂን እንስራ። እናንተ በሁሉም በ12ቱ መስራት ስላላችሁ የጂን ልስራና ላሳያችሁ። ለምሳሌ ጂን የጂን ሜጀር ዲያቶኒክ ከተባልኩ ያው ኢንተርቫሉ ይሄንን ነው የምጠቀመው ማለት ነው። ወይንም ፎርሙላ ይሄ ነው። የጂን ሙሉ ነው የተጠየቁት። እዚህ ጋር ያለው የጂ ሙሉ ነው። ስለዚህ ጂ እዚህ ጋር አለች። የጂ ሙሉ ምንድነው? አንድ መዝለል ነው። ሙሉ ማለት አንድ መዝለል ስለሆነ አንድ ዘልዬ ኤን እጽፈዋለሁ ማለት ነው። የኤን አሁንም ሙሉ ይላል። ሙሉ ማለት ምን ማለት ነው? አንድ መዝለል ከማን ነው? መጀመሪያ ይሄንን ኦርደር እንዳትረሱ። ይሄ በቃ ወሳኝነት ስላለው ማለት ነው። ከኤ ሙሉ ሄዳለሁ፣ አንድ ዘለልኩ፣ ቢ ይሆናል። ከቢ ግማሽ ነው የምለው ወይ ሴሚቶን። ግማሽ ማለት ምን ማለት ነው? ቀጥሎ ያለው ከቢ ቀጥሎ ማን ነው ያለው? እዚህ ጋር ኪቦርድ ላይም የትኛው ሙዚቃ ላይ ሲ ነው ቢ ቀጥላ ያለችው። ለምን? ቢ ሻርፕ ስለሌላት ቢ ብለን ሲ ነው። ስለዚህ ወደ ሲ እመጣለሁ። ለምን? ግማሽ ስለምለኝ። የሲን ቶን ወይ ሙሉ ሂድ እያለኝ ነው። ስለዚህ የሲን አንድ ዘልዬ ሙሉ ማለት አንድ መዝለል ስለሆነ ዲን እጽፋለሁ። የዲን እንደገና ሙሉ ነው የምለው እዚህ ጋር ባለው ፎርሙላ መሰረት የዲ ሙሉ ኢ እጽፈዋለሁ። ለምን? አንድ መዝለል ስለሆነ የዲ ሙሉ ኢ ሆነ። የኢ እዚህ ጋር ሙሉ ካለኝ ደግሞ ምንድነው የማደርገው? ኢ እዚህ ጋር አለች፣ አንድ መዝለል ነው ሙሉ ማለት። ስለዚህ ወደ ኤፍ ሻርፕ መጣለሁ። ከዛስ የኤፍ ሻርፕ ሴሚቶን ወይ ግማሽ ድምጽ ነው። ስለዚህ ግማሽ ድምጽ ማለት ነው ቀጥሎ ያለው ነው። ኤፍ ሻርፕ አለ፣ ቀጥሎ ማን ይመጣል? ጂ መጣ ማለት ነው። ስለዚህ የጂ ሜጀር ዲያቶኒክ ሰራው ማለት ነው። እናንተ እስቲ የአንዱን ሜጀር ኮሜንት ላይ ጻፉና አስቀምጡ። እንደተረዳችሁ በዛ እስቲ ግለጹልኝ። ይሄንን ይመስላል። ስለዚህ በደንብ አድርጋችሁ ኢንተርቫሉን መጀመሪያ ነግራችኋለሁ። 12ቱን እያንዳንዱን በትክክል ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ ያላችሁ ይሄንን መጥራት መቻል አለባችሁ። እዚህ ውስጥ ሻርፕ የሌላቸው ማን ናቸው? ኢ ሻርፕ የለውም፣ ቢ ሻርፕ የለውም። ስለዚህ ይህንን በደንብ መያዝ አለባችሁ። ለምን? ከዛ ውስጥ ነው የምወጣው የትኛውም ቅኝት። ከዛ አስቀጥሎ ሜጀር ዲያቶኒክ ከተባላችሁ ኢንተርቫሉን እዚህ ጋር ያለው ሲ ጂ ምናምን የምለው አይደለም። ወሳኙ ነገር እዚህ ጋር ያለው ፎርሙላው ቶን ቶን ሴሚቶን ቶን 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 ሴሚቶን የምለዋን በደንብ በቃላችሁ መያዝ። ይህን ከያዛችሁ እርግጠኛ ነኝ ምንም ስኬል መጫወት አይከብዳችሁ። ስለዚህ ይሄ ወሳኝነት ስላለው በደንብ አድርጋችሁ ተከታተሉ። ካልገባችሁ ወደ ኋላ እየመለሳችሁ ምናምን ተከታተሉ። እሺ፣ እስካሁን ያየነው የሜጀር ዲያቶኒክ እንዴት እንደሚወጣ ኢንተርቫሉን ፎርሙላውን በደንብ አሳይቻችኋለሁ። እናንተ ማድረግ ያለባችሁ ምንድነው? ሁል ጊዜ እንዲገባችሁ እንዳይረሳ ምንድነው ማድረግ ያለባችሁ? እኔ የሁለቱም ብቻ ነው የሲ ሻርፕ እና የጂን አሳይቻችኋለሁ። እናንተ ከሲ እስከ ቢ ያሉትን ከፈለጋችሁ ከሲ ሻርፕ ከፈለጋችሁ ዲ እየተነሳችሁ በዚች ፎርሙላ ብቻ መስራት ትችላላችሁ። እስቲ በደንብ ለመረዳት የምትፈልጉ ከሆነ ምንድነው የምታደርጉት? ቤታችሁ ናችሁ እስቲ የሆነ ነገር ላይ የጻፋችሁ ይሄንን ተረዱ። የተረዳችሁ ደግሞ ኮሜንት ላይ የጻፋችሁትን ራሱ ብታሳዩኝ ደስ ይለኛል። ስለዚህ ቀጣይ ላይ ምንድነው የምንሰራው? የማይነር ዲያቶኒክን ደግሞ ይጀላችሁ እመጣለሁ። ስለዚህ ይሄ ቪዲዮ ከተመቻችሁ በደንብ ለሌላ ሰዎች እንዲደርስ ሼር አድርጉ። በዩቲዩብን ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም አመሰግናችኋለሁ። አማኑኤል ነኝ።